ሰውን ዝቅ የሚያደርገው ሶስቱ ናቸው። ቆጥረው ሰፍረው ነው የነገሩን። እነዚህን የሚያደርግ ሰው ይዋረዳል። በስጋውም ወራዳ ነው፣ በነፍሱም ወራዳ ነው የሚሆነው። ሶስቱን የሚያደርግ ሰው ደግሞ የት እንደሚደርስ ነው። ሶስቱ እነማን ናቸው? የመጀመሪያው ትዕቢት ይባላል። ይሄን የሚያደርግ ሰው ወደ ሲኦል ይወርዳል። ከነዚህ ሶስት ተጠንቀቁ፣ ዋና ክፋቶች ናቸው ይላሉ እሳቸው። የመጀመሪያው ትዕቢት ይባላል። ሁለተኛ ትምክህት ይባላል። ትዕቢትና ትምክህት የተለያዩ ናቸው። ትምክህት ማለት መመካት ማለት ነው። በምንድን ነው የምንመካው? በሰው መመካት፣ በእውቀት መመካት፣ በሀብት መመካት፣ በገንዘብ መመካት፣ በመልክ መመካት፣ በጤና ራሱ እንመካለን እኮ። አሁን አይኑ የታመመ ሰው ካለ እውሬ ደርጋሚ እየተባለ ሁሉ ይዘፈንበት የለ ነው። ቀል ነው በአንካሶች ሲሳቅባቸው ነው የሚውል። በዚህ ሁሉ መመካት፣ ይህ ሁሉ እንዳልነበር ይሆናል። ሶስተኛው ሰውን አውርዶ የሚጥለው ምንድን ነው? ቅናት ይባላል። ቅናት የብዙ ሰዎችን ልብ በቁጣ ትበላለች ይላል። እኔ አይደለም አቡነ ተክለ ሃይማኖት ያሉን፣ ከነዚህ ከሶስቱ ሰንሰለቶች ተጠበቁ፣ ሲኦል ጎትተው ያወርዳሉ ነው ያሉት። ደስ የሚያሳይ ነገር ልንገራችሁ። ቤተ ክርስቲያን ውስጥ በየቀኑ እየሄድን ለቀን አንዴም ቢሆን መሳለም አለብን። አባቶቻችን በአብነት ትምህርት ቤት ባህል ጉባኤ እንኳን ባይኖር፣ ወንበር ባይኖር፣ ትምህርት ባይኖር፣ ተማሪዎች ሄደው ትምህርቱ የሚሰጥበት ቦታ ላይ ሰላም ለኪ ብለው አቡነ ዘበሰማያት አድርሰው እንዲሄዱ ስርዓተ ቤተክርስቲያን ያዛል። ይሄ የሆነበት ምክንያት ምንድን ነው? መንፈስ ቅዱስ ላመኑና ለተጠመቁ ክርስቲያኖች በየ40 ቀኑ ጸጋ ይጨምራል። መቼ አይታወቅም። እየሰማችሁ እኔ እውነት ነው የምነግራችሁ። አብረን አድገን የሆነ ጊዜ ድምፅ የሌለው ድምፅ ኖሮት አይቻልም። እየሰማችሁ ሲማር ትምህርት የማይገባው የሆነ ሰዓት እሳት ሆኖ ነው። ምን ሆኖ ነው የሚያስብል ለውጥ ይታያል። የሆነ ጊዜ የሆነ ሰው ድክመት ተቀይሮ በኃይል ተተክቶ። ለምንድን ነው? መንፈስ ቅዱስ ደጅ ለሚጠኑ ሰዎች ሁልጊዜ ጸጋውን ምን ይላል? ይጨምራል። ስለዚህ በምንም ምክንያት የፈለገ በኃጢአት ውስጥ ብንሆን ሰው ሲታመም ከሆስፒታል አይቀርም አይደለም? ይቀራል። አይ በቃ ታምሜማ ሆስፒታል አልሄድም ምን ይባላል? እስቲ ሆስፒታል እንዴት ይላል አይባልም። ስትታመም ነው። የፈለገ ብንረክስ ቤተክርስቲያን ደጅ ገብተን ሳንሳለም መዋል የለብን። አንድ የምትወደድ ሰው ልንገራችሁ። ሶስና የምትባል ሰው መጽሐፍ ቅዱስ ላይ ያለች የአንድ ጥሩ ሰው ባለቤት ናት። እግዚአብሔርን የሚፈራ ባል አላት። እሷም እግዚአብሔርን የምትፈራ ሰው ናት። የአይሁድ መምህራን መጡና ምንድን ነው ያደረጓት? የአይሁድ መምህራን መጡና መልከኛ ናት፣ ሰውነቷን ከአትክልት ቦታ ገብታ ስትታጠብ አይተው የማይገባ ጥያቄ ይጠይቋታል። ደነዋል ብለው ተለያይተው ያም ያኛው ቤቱን ሂዷል ብሎ ሲመጣ ያኛውም ደግሞ ቤቱን ሂዷል ብሎ ሲመጣ ተገናኙ። አይ እንግዲህ ተማክረን ፈቃዳችንን ፈጽም ብለው ሳያፍሩ ለሁለት ይጠይቋታል። ይሄ ነገር ሀፍረት ነው። እኔ እግዚአብሔር የሰጠኝ ባል አለኝ ትላቸዋለች። አይሆንም ብለው እምቢ አሏት። እምቢ ካልሽማ ዝሙት ስትሰራ ያዝናት ብለን ለሕዝቡ እንናገራለን። በአይሁድ ስርዓት ደግሞ ዝሙት ስትሰራ የተያዘች ዘንድ ሰው በድንጋይ ትወገራለች። ስለዚህ የእኛን ተሰሚነት ደግሞ ታውቂዋለሽ፣ ስለዚህ ትወገሪያለሽ አሏት። አይ በእናንተ እጅ በእግዚአብሔር እጅ ከመውደቅ በእናንተ እጅ መውደቅ ይሻላል፣ የፈለጋችሁን አድርጉ አለቻቸው። እግዚአብሔር ከሚጣላኝ የፈለጋችሁትን አድርጉ። ተነሱና ስሙ፣ እስራኤልን በሙሉ ሰብስበው በስደት ሀገር ይችን ሴት ከባሏ ውጭ ስታመነዝር አግኝተናታል። በድንጋይ ትወገር። ደግሞ በእስራኤል የሴቶች ክብራቸው ራሳቸውን መከናነብ ነው። ራሷን ትግለጠው ራሷን አሉ። ክብር የላትም ይች ልትከናነብ አይገባትም አሉ። ሊቃውንቱ ግን በምስጢር ይላሉ
በምስጢር ውበቷን መጥገብ ፈልገው ነው። ከዚያ በኋላ ታውርድ ክንብንቧን አሉ። አወረደች። ምን አደረጉ? ሰው ሁሉ ትገደል ብሎ ወሰነ። እሷ ግን አሁንም ተስፋዋ ማን ነበረ? እግዚአብሔር። ነገር አለቀ፣ ተወሰነ፣ ትወገር ተብሎ ወደ መወገሪያ ቦታ ሲወስዷት ድንገት አንድ ወጣት እጁን አወጣ። እኔ ከዚች ሴት ደም ንጹሕ ነኝ አለ። ማን ነው? ዳንኤል ይባላል። የስሙን ትርጓሜ ማብራችሁ ተመልከቱ። ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። ይቺ ሰው ፈራጅ አልነበራትም። ሰው ሁሉ ሊገላት ከጨረሰ በኋላ የቀራት ዳኛ ማን ነበር? እግዚአብሔር ቀርቷት ነበር። ሁሉ ወስኗል፣ እግዚአብሔር ግን ነበረ። ያ ሁሉ ልብ በሉ፣ ተሰሚ ሰዎች በሚናገሩበት ቦታ እነዚያን ሰዎች ሁሉ የሚሰማቸው፣ እኛን ግን ማንም የማይሰማን በሆን ቦታ የሞት ውሳኔ ከተወሰነ በኋላ ተስፋን መያዝ እንዴት ያለ ከባድ ነው። ተስፋ ግን አያሳፍርም። ዳንኤልን አስነሳ። እንዴ ቆይ እነዚህን ሰዎች እንመርምራቸው መጀመሪያ ተባለ። ለብቻ አደረገና መስቀለኛ ጥያቄ ጠይቃቸው። አንተ ከምን ዛፍ ስር ነው ያለ? ከሾላ። አንተሳ ከምንድን ነው ያቸው? ከወይን ዛፍ ስር። ውሸት። ለየብቻ አድርጎ ሲጠይቀው የሚቀስፋችሁ መልአክ በፊታችሁ ነው አለ። መልአኩ ሁለቱንም ሰነጠቃቸው። ይገርማችኋል። እነዚህ ሁለት ሰዎች ሁለቱም ለፍላጎታቸው ይፈልጓታል። እምቢ ስላላቻቸው ግን የጠላት ለእኔም ወዳጄ ነው ተስማሙ። ይገርማል እኮ ተስማሙ። እነዚህ የተለያየ ዓላማ ያላቸው ቤተ ክርስቲያንን ለማጥፋት ሲሉ የሚስማሙ ሰዎች ናቸው። ይገርማቸዋል። አንድ ጠንቋይ የሆነ ቄስ ነበር። እየሰማችሁ ነው። ይህ ካህን እየጠነቆለ ቤተ መቅደስ እየገባ ይቀድስ ነበር እና ህዝቡ ስራውን አወቀበት። ስለዚህ አንድ ቀን ስርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል፣ ቀድሶ ሲወጣ እንገለዋለን፣ እንቀጥቅጠናል። የጠንቋይነት የማታውቅ አንዲት ንጹህ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች። ማንም አያስቀድስም። እሱ ቤተ መቅደስ ሲገባ ሁሉም ውጪ ነው የሚሆኑት፣ ላለማየት ላለመስማት። ገባ፣ ቅዳሴውን ቀደሰ። ከዛ ያቺን ልጅ አቁርቧት ቀጥ ብለው ወጡ። እየሰማችሁ ነው አይደል? አቁርቧት ወጡ። ከዛ በኋላ ሰው ሁለቱንም ያዛቸው። አንቺ ጠንቋይ ከሆነ ቄስ በመቁረብሽ፣ እሱ ደግሞ ጠንቋይ ሆኖ ቤተ መቅደስ ገብቶ በመቀደሱ ሁለታችሁንም ልንገላችሁ ነው አሏቸው። ልጅቷ ምንም ስለማታውቅ ዝም አለች። ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ እድል ስጡኝ፣ ምን እንደሆነ ቢያንስ ልንገራችኋል። አዎ ጠንቋይ ነኝ እኔ አለ። አዎ ጠንቋይ ነኝ፣ ምንም አንድና ሁለት የለውም። ግን የቤተ መቅደሱን በር ለመሳለም እሱም በር ስሳለም እንደ ንብ ቀፎ ላይ ረበው ሲያስጠነቁሉኝ የነበሩት አጋንንት በሙሉ ረግፈው ይሄዳሉ አለ። ቤተ መቅደስ ላይ ገብቼ ማንም ሳያየኝ ወደ ቤተ መቅደሱ ስገባ ራሱ የቤተ መቅደሱ ጠባቂ መልአክና ጌታችን ኢየሱስ ክርስቶስ በሩ ላይ ይጠብቁኛል አለ። እኔን በሳት ሰንሰለት አስሮኝ ንጹህ አይደለውምና ስጋውን ደሙን መንካት ስለማልችል እሱ ራሱ ግን እኔን ሆኖ ቀድሶ አቅርቦ ይወጣል። ልክ ሲጨርስ ቅዳሴውን እኔን ፈቶኝ ውጣ ይለኛል አለ። ይሰማችሁ? ማንም የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙን ስለነካ ስጋና ደሙ የሚረክስ እንዳይመስላችሁ። ንጹህ የሆነው እግዚአብሔር ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም። ቅዱስ ስጋውና ክቡር ደሙ ክብሩ ዝቅ ይላል ማለት አይደለም። የሚቀድሰን መድኃኔዓለም ብቻ፣ የሚያስተካክለን የሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። አይምሯችን መስተካከል አለበት። ተንኮላችንን መተው አለብን። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረድ ብለን ንስሐ ገብተን ስጋውን ደሙን ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የእግዚአብሔርን መልእክት እንደ ቤተ ክርስቲያን ሐሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው።
እውነት ለመናገር። ስለዚህ መድኃኔዓለም እንዲያነጻን ሳንነጻ የሰላም ሀገር እንፈልጋለን። ሳንቀደስ እግዚአብሔር ሆይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። ስጥጡ አልባቢክሙ ዋኮ አልባሲክሙ፣ ልብሳችሁን ሳይሆን ልባችሁን ቅደዱት። ወንድሞቻችን ስለ መንፈስ ቅዱስ ሞኝ እንድትሆኑ አልፈቅድም ይላል። ሞኝ መሆን ማለት ነው። ትርጓሜያችን ምን ይላል? መንፈስ ቅዱስ ከናንተ ሳይለይ እያለ ተአምር ሲያደርግላችሁ ባለማየታችሁ ምክንያት ትቶኛል አትበሉ ነው። የጠየቃችሁትን ጥያቄ ስላልመለሰላችሁ፣ ያሰባችሁት ስላልተሳካ፣ የጀመራችሁት ስላልተፈጸመ መንፈስ ቅዱስ ትቶኛል አትበሉ ነው። መንፈስ ቅዱስ እየበደልንም አብሮን ይኖራል። እግዚአብሔር ሰውን ተለይቶ አያውቅም። እስኪ አንድ ነገር ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተወለደ በእናቱ ትከሻ ሆኖ የተሰደደ ወዴት ነው? አቤት ወደ ግብፅ አይደል እንዴ? ግብፅ በብሉይ ኪዳን የምን ውክልና ነው ያላት? እግዚአብሔርን የመቃወም የትዕቢት የድፍረትና የድንቁርና ወኪል ናት። በመጽሐፍ ቅዱስ በምድራዊ ብዕል የመመካት የትዕቢት የማን አለብኝነት የድንቁርና የጨለማ የስጋዊነት ወኪል ናት ግብፅ። ለምንድነው ወደ ግብፅ የሄደው? ምንድነው የሚለው የኛ ትርጓሜ? ክደት ወደ ጸናበት መሄድ ለእግዚአብሔር ምኑ ነውና ነው የሚለው፣ ልማዱ ነውና ነው። እግዚአብሔር እንደውም ወደኛ ነው የሚመጣው። ልብ በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ በጥብርያዶስ ባህር ሲገለጥ መጀመሪያ ሄዶ ያነጋገረው ሰው ማን ነው? ቅዱስ ጴጥሮስ ነው። የካደውስ ማን ነበር? ቅዱስ ጴጥሮስ ነው። መጀመሪያ የታመመ ነው መድኃኒት የሚያስፈልገው። እሱም የተናገረ ይሄን ነው። ህሙማን ይፈቅዱ ወለዐቃቤ ሥራይ ወአኮ ጥዑያን፣ ባለመድኃኒትን የሚሹት የታመሙ ናቸው እንጂ ጤነኞች አይደሉም። ስለዚህ ጌታችን ኢየሱስ ክርስቶስ ቀድሞ ጴጥሮስን አነጋገረው። ጤነኛውን ዮሐንስን አይደለም ያነጋገረው። ህመም የጸናበትን ጴጥሮስን አይደል ያለ። እሱስ ለታመመችው ህዋሳችን የበለጠ እንክብካቤ እናደርግለታለን። ጣቴ ብትታመም እንዳልተኛባት፣ እንዳልሰብራት፣ እንዳላደማት ጋሬጣ የበለጠ ጥንቃቄ፣ ስስ ለሆነው አካላችን የበለጠ እንጠነቀቃለን። ሰው ድንጋይ ቢወረወርበት ቶሎ ብሎ አይኑን የሚጋርደው አይኑን ነው። ለደካማ አካሉ የበለጠ ጥንቃቄ ያደርጋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የበለጠ ለደካሞቹ ጥንቃቄ ያደርጋል፣ እንክብካቤን ያደርጋል።